ሰላት ዱንያም አኺራም ማስተካከያ መንገዳችን ካለዛ ኔትወርክ ዜሮ ነው ማለት ነው አላህ ጋር የለም ግንኙነት ዜሮ ከሆነ ዜሮ ነው خلاص በምን ትገናኛለህ አላህ ጋር መገናኛችን قسمت الصلاة بيني وبين عبدي ብሏል الله حديث القدس ላይ በእኔና በባሪያዬ ከፋፈ አላህ ጋር እኮ ማውራት ማለት ነው الحمد لله رب العالمين حمدني عبدي الرحمن الرحيم مجدني عبدي ولعبدي ما سأل اهدنا الصراط المستقيم سنن الله نكو يلمنو እሱ የመለሰልን እኮ ነው ያለው ሁላችሁም ተቂዮች ብትሆኑ ልክ በነብዩ ሰለላሁ ዐለይሂ ወሰለም ልብ አይነት ሁላችንም ከመጀመሪያው ከአደም ጀምሮ እስከ መጨረሻው ሰውም ጅኑም ተቂይ ቢሆን በአላህ ላይ ስልጣኑ ላይ የሚጨምርለት ነገር የለም በተቃራኒው መጥፎ ብንሆን በአላህ ስልጣን ላይ የምንቀንሰው ነገር የለም እኛውንን የምንጠቀመው ዱንያችንም አኺራችንም የሚስተካከለው የኛው ነው ዲ ሰላት በጣም ትልቅ ቦታ እንዳለው የምንገነዘብበት ነው ማለት ነው